ሶስት ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ አላህ Subhanahu Wa Ta'ala በጭራሽ አያናግራቸውም በእነርሱ ላይ ከመቆጣቱ የተነሳ ማለት ነው ወላ ينظሩ ኢለይሂም አላህ በረህመት አይኑም አያያቸው መቼም ከአላህ የሚሰወር የለም ነገር ግን ይሄ ነዝረቱ الرحማን የሚባለው የእዝነት እይታን አያያቸውም ولا يزكيهم كونجلاچوم አያጠራቸውም ولهم عذاب أليم ለነዚህ ሰዎች አሳማሚ የሆነ ቅጣት አላቸው አሉ አራት ነገር አያናግራቸውም በረህመቱ አይኑ አያያቸውም ከወንጀላቸው አያጠራቸውም አሳማሚ ቅጣት አላቸው ብለው ነብይ ተናገሩ فقرأها رسول الله صلى الله عليه وسلم 3 مرات ይላል أو 3 مرار ነብዩ صلى الله عليه وسلم ይሄንን ቃል ሶስት ጊዜ ደጋገሙት ثلاثه لا يكلمهم الله ولا ينظر اليهم ولا يزكيهم ولهم عذاب أليم ያሉ ሶስት ሲደጋግሙት ምን አልኩኝ يا رسول الله አልኳቸው خابوا وخسروا من هم يا رسول الله እነዚህ ሰዎች ተዋረዱ ከሰሩ ዋጋ የላቸውም እንግዲህ አላህ በረህመት አይኑ ካላያቸው ከወንጀላቸው ካላጠራቸው አላህ Subhanahu Wa Ta'ala ካላናገራቸው ከባድ ቅጣት ውስጥ ከገቡ በቃ ፋይዳም የላቸውም ኻቡ ወኸሲሩ አልኳቸው የከሰሩ የጠፉ ናቸው ማን ናቸው ስላቸው ጊዜ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልሙስቢሉ አሉ አንደኛው በኩራት ልብሱን የሚጎትት ሽርጡም ይሁን ጀለቢያውንም ይሁን ሱሪውንም ይሁን በኩራት መንፈስ እየጎተተ የሚሄድ ይሄ በተለይ በአረቢያው ማህበረሰብ ውስጥ የኩራት መገለጫ ሆኖ ልብስን መጎተት እነሱ ጋር እንደ ትልቅነት የሚታይበት ሰዓት ነበር ኩራት ያለበት ሰው የብናን ክብደት ኩራት ያለበት ሰው ጀነት አይገባም ተብሏል ስለዚህ እዚህ ቦታ ላይ ይሄንን በኩራት መንፈስ የሚጎትቱ ሰዎች አሉ አልሙስቢል ማለት ከቁርጭምጭሚቱ በታች የሚያደርግ አለባበሳችንን ቆም ብለን እንዴት ነው የምንለብሰው አጠር አድርገን መልበስን ይሆነ እንደ ውርደት የሚመስለንና እንደ ሽንፈት የሚመስለን መጎተትን ደግሞ እንደ ስልጣኔና እንደ ከፍታ የሚመስለን ሰዎች አሉ ያሳጠሩ ሰዎችንም ስናይ ውስጣችንን የሚረብሸኝና ደም ፍላታችን የሚመጣ ሰዎች አለን እነዛን ሰዎች ባላየን የሚል ችግር ያለበት ሰው አለ ከራስ ጋር ተሳሰብ እዚህ ቦታ ላይ ይሄንን ሐዲስ የነገሩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው የሙስሊም ሽርጡ እስከ ግማሽ ባቱ ድረስ ነው ካልሆነ ደግሞ እስከ ቁርጭምጭሚቱ ድረስ ነው ከቁርጭምጭሚት በታች የሆነ የሳት ነው ብለው ነብይ ተናግረዋል ይሄ አስፈሪ ሐዲስ ነው ተጠንቀቀው ለማንኛውም ሁለተኛው ወልመናኑ አሉ መናን ነው አሉ